የመካኖች ፈውስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ፍቅ ያጌብረኒ ከመ እንግር ነገረ ዜና ሆሙ ለቅዱሳን። የቅዱሳንን ዜና ግብራቸውን እናገር ዘንድ ፍቅር ያስገድደኛል ብሎ ቅዱስ ያሬድ እንደተናገረ መዝሙረኛው ዳዊትን በመዝሙሩ ምስክሮች ድንቅ ናቸው፣ ስለዚህ ነፍስ የፈለገቻቸው እንዳለ በብዙ መከራና ስቃይ ውስጥ በማለፍ ስለ አምላካቸው ከመሰከሩት ቅዱሳን መካከል በዚህ ዘጋቢ ፊልም የአንዱን ቅዱስ አባት የአቡነ ኪሮስን ዜና ግብራቸውን እንናገር ዘንድ ወደናልና አብራችሁን ቆዩ። ቅዱሳን በመለኮታዊ ማዕጠንት የተቀጣጠሉ ዕጣን ሲሆኑ የተቀጣጠሉበትም በፈጣሪያቸው ፍቅር ነው። ብፁዕ ወቅዱስ አቡነ ሽኖዳ። ጻድቁ አባት አባ ኪሮስ እግዚአብሔርን የሚፈሩ ደጋግ ቅዱሳን ከነበሩ ከንጉሥ ዮናስና ንግሥት አንሰራ በሀገረ ሮም በታኅሳስ 8 ቀን ተወለደ። ስሙንም ዲላሶር ብለው ጠሩት። አባቱ ከሞተ በኋላ ሀብቱን ከወንድሙ ቴዎድሮስ ተካፍሎ ለድሆች መጽውቶ ዓለምን ንቆ መኖርን መርጦ ሄደ። ቅዱሳን ጻድቃን መላ ዘመናቸውን ከጣዕመ ዓለምና ከተድላ ዓለም ተለይተው ቤት ልስራ ዘር ልዝራ ሳይሉ ፈቃደ ሥጋቸውን ለፈቃደ ነፍሳቸው አስገዝተው በጾም በጸሎት በስግደት በምናኔ ጸንተው የኖሩ ናቸውና ጻድቁ አባትም ይህንን ተጋድሎ ለመፈጸም የክርስቶስ ሙሽራ ሆኖ በአባ በብኑዳ ገዳም ገባ። በ17 ዓመቱ ሥርዓተ ምንኩስናን ጠንቅቆ በአባ በብኑዳ እጅ መነኮሰ። ከዚያም በኋላ በምናኔ በጾም በጸሎት ተወስኖ ኖረ። ከዕለታት በአንደኛይቱ ቀን ከጸሎት ሲመለስ ታላቁ አባት አባ በብኑዳ አንበሳ ሰባብሮት ገድሎ ታየ። አንበሳውን ተራምዶ አባቱ በብኑዳን ቀብሮ ሲሄድ አንድ ሀብታም ሞቶ እየተበላ እየተጠጣ ጥይት እየተተኮሰ መቃብሩም ደምቆ አየ። በዚህም ሁኔታ ተገርሞ አምላክን ዓለምን የናቁ የአንተ ወዳጆች ሞታቸው አያምርም፣ ዓለምን የወደዱ አንተን የጠሉ ግን ሞታቸውና ኑሯቸው ያምራል፣ ይህንን ፍረድ ብሎ 40 ዘመንን ተኛ። ታዲያ እላዩ ላይ ሳር በቅሎ ሳለ ንዑዳን ክቡራን የሚሆኑ መላእክት መጥተው ተነስ ቢሉት አዳም የፍጡር ቃል ሰምቶ ወድቋል፣ ጌታዬ ድምፁን ያሰማኝ አላቸው። በኋላ ኪሩቤል አንስተው ወስደው የቅዱሳንን ርስት ጉልት የጻድቃን ገንዘባቸው የተጋድሏቸው ሽልማት የሆነችውን ገነትን አሳይተውት ጌታችንም ቃል ኪዳን ሰጥቶታል። መካኖች ልጅ የሌላቸው ገድልህን አዝለው ቢያለቅሱ፣ ጠበልህን ቢጠጡ፣ ስምህን ቢጠሩ የመካኒቱን ማኅፀን እከፍታለሁ፣ የሚሞትባቸው እንዳይሞት አደርጋለሁ። በንጹሕ ገንዘቡ ቂምና በቀልን ሳይዝ በሕግ በሥጋውና በደሙ የጸና ሰው በስምህ በተሠራው ቤተ ክርስቲያን ጧፍ፣ ዘይት ያበራና መገበሪያ ዕጣን፣ ዘቢብ፣ መጋረጃ፣ ምንጣፍ፣ ጥላ የመሳሰሉትን ያመጣውን ልጅ እሰጠዋለሁ ብሎ በማይታበል ቃሉ ቃል ኪዳን ገብቶለታል። ከዚህም በኋላ በተወለደ በ270 ዓመቱ ሐምሌ 8 ቀን አርፏል። የጻድቁ በረከት አይለይም። እግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ የእምነታቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው ተብለን በቅዱስ መጽሐፍ እንደታዘዝን ቅዱሳንን በእምነት እንመስላቸውና ፈለጋቸውንም እንከተል፣ በእምነታቸውን እንመስላቸው ዘንድ ቅዱስ ጸሎታቸው ይርዳን። አማላጅነታቸውንም በአጸደ ሥጋ ብቻ ሳይሆን
በአጸደ ነፍስ የጸና እንደሆነ ቤተ ክርስቲያን እንዲህ ታስተምረናለች። የምልጃ ቀጥተኛ ትርጉም ልመና ነው። አንድ ሰው ስለሌላ ሰው የሚለምነው ልመና ምልጃ ይባላል። በምልጃ ውስጥ እንግዲህ ሶስት አካላት ይኖራሉ። እንግዲህ አንደኛው የሚለመን አካል አለ፣ ሁለተኛው ደግሞ የሚለመንለት አካል አለ፣ ሶስተኛ ደግሞ በመካከል ሆኖ የሚለምን የሚያገናኝ ሶስተኛ ወገን አለ። ቅዱሳን አባቶቻችን በአጸደ ሥጋ ሳሉ ያማልዳሉ፣ ከሞቱም በኋላ ደግሞ ያማልዳሉ። እግዚአብሔር አምላካችን ስለ ቅዱሳን ሲል ይቅር ይላል፣ ምሕረትን ያደርጋል። ለዚህ ደግሞ ማስረጃው ምንድነው? በኦሪት ዘፍጥረት ምዕራፍ 18 ቁጥር 22 ላይ ስንመለከት እግዚአብሔር ለአብርሃም የነገረው ነገር አለ። ምን ብሎ ነው የነገረው? ሰዶምና ገሞራን እንደሚያጠፋ ለአብርሃም በነገረው ጊዜ አብርሃም እግዚአብሔርን ለምኖታል። ያን ጊዜ እግዚአብሔር አምላካችን አብርሃምን አልገሰጸውም። በእኔ ፍርድ ውስጥ ለምን ትገባለህ አላለው። ይህን ከማለት ይልቅ እርሱ ራሱ እግዚአብሔር ልመናውን ተቀብሎለታል ማለት ነው። እና አብርሃም የጠየቀው ጥያቄ ምንድን ነበረ? ከተማዋን ስለ 50 ጻድቅ ቢገኝ ስለ 50 ጻድቅ ብለህ አትምራቸው ምን ከተማዋን እስከ ጥፋት አትታደግም ብሎ ጠይቆት ነበረ። እና እግዚአብሔር ደግሞ ይህንን የእሱን ልመናውን ሰምቶታል። እንደሚያድንለትኝ 50 ጻድቅ ቀርቶ 10 ጻድቅ እንኳን ቢገኝ ከተማዋን ከጥፋት እንደሚያድን ሕዝቡን ከሞት እንደሚታደግ እግዚአብሔር ነግሮታል። ነገር ግን ሰዶምና ገሞራ የጠፉት 10 ጻድቅ ስላልተገኘ ነው ማለት ነው። ይሄ በአጸደ ሥጋ ሳሉ የሚሰሩ ስራ ደግሞ ከሞቱ በኋላ ደግሞ አብሯቸው ተከትሏቸው ይሄዳል። እንደላይ ወይ ተልወሙ ክብሮሙ ስራቸው ይከተላቸዋል። እንዳለ ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 16 ቁጥር 19 ጀምሮ ስንመለከት ነዌ በሲኦል ሆኖ እየተቃጠለ ሳለ አልዓዛር በአብርሃም እቅፍ ውስጥ አይቶ አብርሃም አባት ሆይ ወደ እኔ ላክልኝ፣ ትንሽ ጣቱን ውሃ ነክሮ ያርስልኝ ብሎ ጸልዮአል። ይኸው ማለት መስፈርት ስለሌለው አልዳንም እንጂ እግዚአብሔር ግን ቅዱሳን አባቶቻችን ከሞቱ በኋላ በአጸደ ነፍስ እንደሚያማልዱ አብርሃምን በአጸደ ነፍስ ሲለምኑተኝ ይኸው ታይቷል ማለት ነው። እና ቅዱሳን አባቶቻችን በአጸደ ሥጋ ሳሉ ያማልዳሉ፣ ከሞቱም በኋላ ደግሞ ያማልዳሉ። እንግዲህስ ምን እንበላለን? ምንስ እንጠጣለን? ምንስ እንለብሳለን ብላችሁ አትጨነቁ። ይህንን አሕዛብ ሁሉ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል ብሎ በአንዳች ነገር እንዳንጨነቅ ይልቁንም አስቀድመን የማታልፈውን የእግዚአብሔርን መንግሥት ጽድቁንም እንፈልግ እንጂ ሁሉን ሊሰጠን አምላካችን የታመነ ነው። ብዙ ክርስቲያኖች በምድር ስንኖር በጸሎታችን ከምንጠይቃቸው ጥያቄዎች መካከል አንዱ የልጅ በረከት ነው። ታዲያ በስማቸው ብንለምነው ሊሰማን ለጻድቁ አባት ለአቡነ ኪሮስ እንዲህ ብሎ ቃል ኪዳን ገብቶላቸዋል። በዜና ገድላቸው ላይ እንደተመለከትነው ጻድቁ አባት አቡነ ኪሮስ ከተሰጣቸው ቃል ኪዳን አንዱ መካኖች ልጅ የሌላቸው ገድልህን አዝለው ቢያለቅሱ፣ ጠበልህን ቢጠጡ፣ ስምህን ቢጠሩ የመካኒቱን ማኅፀን እከፍታለሁ፣ የሚሞትባቸውም እንዳይሞት አደርጋለሁ። በንጹሕ ገንዘብ ቂምና በቀል ሳይዝ በሕግ በሥጋውና በደሙ የጸና ሰው በስምህ በተሠራው ቤተ ክርስቲያን ጧፍ ዘይት ያበራና መገበሪያ ዕጣን፣ ዘቢብ፣ መጋረጃ፣ ምንጣፍ፣ ጥላ ወዘተ ያመጣውን ልጅ እሰጠዋለሁ የሚል ነው። ከነዚህም መሃል ታዲያ ይህን ቃል ኪዳን በመተማመን በአማላጅነታቸው ብዙዎች ተጠቅመዋል። አግብቼ 1 ወር አካባቢ እንደሆነኝ እርጉዝ የሆንኩ ይመስለኝ የሆነ ችግር ሲያጋጥመኝ ሄድኩኝ ወደ ሆስፒታል እና ቼክ ስደረግ ከጠበኩት ነገር የተለየ ነበር የገጠመኝ ነገርና የማህፀን እጢ እንዳለብኝ ነበር የነገሩኝ በሰዓቱ እና ያው ትንሽ ከባድ ነበረ በሰዓቱ። ግን ያው መፍትሄ አለ፣ እድሜሽም ገና ስለሆነ
መፍትሄ አለ መድኃኒት አለ የሚወሰድ ብለው ያው ያንን መድኃኒት እንድወስድ ነበር ያደረጉኝ። ከዛ ያ መድኃኒት ግን የእይታ መደብዘዝ፣ ራስ ማዞር ምናምን ያመጣ ነበረ። ከዛ አጋጣሚ ማህበራዊ ሚዲያ ላይ እንደዚህ ገድል ይዘው ምናምን ምስክርነት የሚሰጡ ሰዎችን አየሁኝ እና ስለዛ ነገር ማሰብ ጀመርኩኝ እና አዲስ አበባ ነበር የመሰለኝ ብቸኛ የአቡነ ኪሮስ ታቦት ያለው ማለት ነው። ታቦታቸው ገድላቸው የሚታዘለው እዛ ነበር የመሰለኝ በሰዓቱ እና እዚህ በምትኖር አንድ አክስቴ አማካኝነት እዚህ እንዳለ ነገረችኝ። ገድሉ እዚህ እንደሚታዘል ስትነግረኝ በቃ ወዲያ ምንም አልቆየሁኝም ወደዚህ መጣሁኝ። አስታውሳለሁ ሐምሌ 2015 ሐምሌ 28 ነበር እዚህ መጥቼ ገድላቸውን ያዘልኩት። እዛ ነሐሴ ላይ ወዲያው ነፍሰ ጡር እንደሆንኩኝ አወቅኩኝ። ነሐሴ ላይ ወዲያው ነበር የሆንኩት። አሁን ላይ ልጄ 7 ወር ሆኖታል እና የ7 ወር ልጅ ያው ለምስክርነት ነው የመጣሁት ማለት ነው። እና በሰዓቱም ብቸኛ ያልኩት ነገር ይሄን አመጣለሁ ይሄንን አደርጋለሁ አይደለም ያልኩት። ያው ሁሉ የሱ ስለሆነ እግዚአብሔር እኔ ከኔ ምንም ሰጠው ነገር ስለሌለ እንደኔ ለተቸገሩ ሰዎች ምስክርነት እንሰጣለሁ ብዬ ነበር የተሳልኩት እና ያው ዛሬ እግዚአብሔር ፈቅዶልኝ ስለቴን አስገብቻለሁ ማለት ነው። ገድሉን በማዘል ተሰምቻለሁ፣ ነፍሰ ጡር ነኝ፣ እስከ መጨረሻው ፍጻሜ ያማረ እንዲሆን ጸልዩልኝ፣ አመስግኑላቸው። ልጃቸውን ታቅፈው መጥተው ቅድም እህቶቻችን መጥተው ምስክርነት ሲሰጡ እንደነበሩት እሳቸውም ልጃቸውን ታቅፈው መጥተው ለምስክርነት እንዲበቁ በጸሎት አስቡኝ ነው። የዛሬ ዓመት 2 ልጆች አተን ክፉኛ እያለቀስን መተን ለጻድቁ አባታችን ለአቡነ ኪሮስ አልቅሰን ነግረን ነበረ። ዛሬ በእግዚአብሔር ቸርነት መንታ ልጅ ተሰጥቶን ከባሜራ ጋር መተናል፣ ወደፊት መተናል። እልል ብላችሁ አመስግኑልኝ። 1000 ብር አምጥቻለሁ ብሏል ወጣት ወንድማችን። ትዳር መስርቼ 2 ዓመት ከ3 ወር አካባቢ ሕክምና ቦታ ላይ ሄጄ ምርመራ አረኩኝ። ያው በሳይንሱ መውለድ እንደምችል ምርመራ አረጌ ያው እንደምን ሞክሬ ብቻ መሰለኝ። ያው ሕክምና ቦታ ሲሄድ ብቻ በመውለድ ምችልና ምንም አይነት ችግር እንደሌለብኝ ተነገረኝ። የተወሰነ የሆነ የሚሰጥ መድኃኒት ነበር፣ እሱ ሰጡኝ። እሱንም ወሰድኩኝ። ያው ከዛ በኋላ ምንም ነገር የለም። ከዛ ተውኩኝ። በቃ የሕክምናውን ነገር ትቼ መንፈሳዊ ነገር ላይ እንትን ማለት ጀመርኩኝ። ከዛ ያው ቤተክርስቲያን አካባቢ ገዳም ላይ ምናምን ሄዳለሁ፣ ጸሎት አደርጋለሁ። አብራኝ የምትሰራ ልጅ እንደዚህ አይነት ቦታ ምናምን የሚለውን ነገር ነገረችኝ። ከዛ በኋላ ደግሞ ያው የአቡነ ኪሮስን ሲሰማ እዛ ቦታ ሄጄ ገድሉን አዘልኩኝ። ከስንት ወር በኋላ እንደሆነ አላውቅም፣ ብቻ ከዛ በኋላ ልጅ እግዚአብሔር በጻድቁ እንደተገለጠ ወቁ እንዲል መጽሐፍ። በጻድቁ መገለጥን የሚወደው አምላካችን እግዚአብሔር ብዙ ገቢረ ተአምራትን በቅዱሳኑ ላይ አድሮ ይሰራል። ሰዎች የጠየቁትን ጥያቄ ከእግዚአብሔር ከአምላካቸው ዘንድ እስኪሰጣቸው ድረስ በትዕግስት ሳያማርሩ መጠበቅ ትልቅ ፈተና መሆኑ ይታወቃል። ለዚህም ነው የቅዱሳን ሕይወት አስተምሮን የኢዮብን ትዕግስት፣ የኤልሳቤጥን ጽናት
የሐናን እምነት ገንዘብ አድርገን እንድንጓዝ ደግሞ በቅዱሳን ዕረፍታቸው ዳግም በስማቸው ብንማጸን ሊያደርግልን የታመነ መሆኑን በማይታበል ቃሉ የተናገረን። ታግሰው መጠበቅ የሚገባቸው በእምነት ነው። በቅዳሴ ላይ ሁሌ ቤተክርስቲያን የምትጸልየው ጸሎት አለ። ይኸውም ንፍቆ ነው። ተጨማሪ ምን ሆኖ የሚገባው ካህን እስከ መጨረሻይቱ እቅዳ ድረስ ልዩ ሶስትነትን ማመን ፈጽመልን። አይደለም ጥያቄ ያቀርቡ፣ ጥያቄ እንኳን ባያቀርቡ፣ ጥያቄ እንኳን ባይኖራቸው በእምነታቸው ጸንተው እንዲኖሩ ቤተክርስቲያን ትጠይቃለች። የሁላችንም የምንባረክበት አብርሃም እግዚአብሔርን ጠይቆ ነበረ ልጅ እንዲሰጠው። እኛውን አብርሃምና አቅሙና የሚያስተምረን በመልካም ነገሩ ጋብቻው መልካም እንደሆነ ግን ወጥቶ አይነገርም እንጂ አብርሃም እግዚአብሔርን አልታገሰም ነበር። ሳይታገስ ወዴት ሄደዋል? ወደ አጋር ሄደዋል። ከአጋር ወጣ። ሳይታገስ የወለደውና ታግሶ ደግሞ እግዚአብሔር የሰጠውን ስናነጻጽረው ሁለቱም ፈተና አለበት። ከአጋር የወለደው ፈተናው ምንድነው? በጣም አስቸጋሪ ሆነ። በእርጅና ወራት ያገኘውን ልጅ ሰዋልኝ አለው። አላንገራገረ። መጠጊያዬ ነው የዓይኔ ማረፊያ ነው ብሎ አላንገራገረ። እሺ ብሎ ደፋውና አስሮ ሊሰዋው ሲል አብርሃም በድምፅ አንድ ልጅህን አልከለከልከኝምና በብላቴናው ላይ አንዳች ነገር እንዳታደርግ አለው። በብላቴናው ላይ አንዳች ነገር እንዳታደርግ አለው። ቀና ብሎ በጸሳቤ የታሰረ በጋ ተሰጠው። ያን ሰው ከእግዚአብሔር ጠይቀን የምናገኘውና ታግሰን የምናገኘው አሁን ስለ አቡነ ኪሮስ ይሳላሉ። በትዕግስት የጠበቁ ያገኛሉ። እግዚአብሔር ደግሞ ዓላማ አለው። በጸሎታችን ላይ የምንጠይቀው እኮ ፈቃድ በሰማይ እንደሆነ እንዲሁም በምድር ይሁን ብለናል። እኛ ብዙ ጊዜ ፈቃዱን ባለመጠበቃችን ፈቃዱን ብንጠብቅ ፈቃዱን ታግዘን ብንጠብቅ እናገኛለን። እግዚአብሔርን ጠይቀው ምን ማድረግ አለባቸው? መታገስ አለባቸው። በመጀመሪያ ደረጃ እግዚአብሔር አምላካችን ያልሰጠን ነገር የለም። ለኛ ለኦርቶዶክሳውያን በአጠቃላይ ለመላው ዓለም እግዚአብሔር ያልሰጠው ነገር የለም። ይህንም ሐዋርያው ቅዱስ ጳውሎስ በዚህ በቆሮንቶስ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 15 ላይ ይህን ግልጽ አድርጎ የሚያሳየን ይቀላል። ስለማይነገር ስጦታው እግዚአብሔር ይመስገን አይደል የሚለው? ስለማይነገር ስጦታው እግዚአብሔር ይመስገን። ቅዱስ ጳውሎስ የእግዚአብሔርን ስጦታ የእግዚአብሔርን በረከት እግዚአብሔር ያደለውን ጸጋ በገለጠበት የመጽሐፍ ቅዱስ ክፍል ላይ ምስጋናውን ያደረገውን ነገር እግዚአብሔር የሰጠውን ስጦታ በአጠቃላይ ለዓለም ያበረከተውን በጎ የሆነውን ዓላማ ሊናገር ሞከረ፣ ሊያስተምር ሞከረ። ነገር ግን የእግዚአብሔር ስጦታ በደቂቃ በሰዓት በዓመታት በወራት የማይገለጽ ሲሆን ምን አለ ቅዱስ ጳውሎስ? በአጠቃላይ ጠቅልሎ የእግዚአብሔርን ስጦታ እግዚአብሔር ለሰው ልጆች ያደለውን በጎ የሆነውን ስጦታ ሁሉ መናገር ሲያቅተው ስለማይነገር ስጦታው እግዚአብሔር ይመስገን ብሎ ዘጋው። ስለዚህ እግዚአብሔር ለኛ በመጀመሪያ ደረጃ ያልሰጠን ነገር የለም፣ ሁሉን ሰጥቶናል። ሌላው አልሰጠንም ብለን እንኳን ብናስብ እግዚአብሔር ያልሰጠን ነገር አለ እንኳን ብናስብ የማይጠቅመን መሆኑን አስቦ ሊሆን ይችላል ያስባለሁ። እግዚአብሔር ያው የኛ ፍላጎት የኛ ልመና የኛ ጥያቄ ብዙ ሊሆን ይችላል። ከብዙ ጥያቄ መካከል ደግሞ እግዚአብሔር ለኛ የሚሰጠን የሚጠቅመንና የሚረባንን ነገር ነው ማለት ነው። ስለዚህ እግዚአብሔር ያልሰጠን ነገር ካለ እንኳን ስለማይጠቅመን ነው ብለን ልናስብ ያስፈልጋል ማለት ነው። እግዚአብሔር በሁሉም ያልሰጠን ነገር የለም ብዬ ነው የማስበው። እኔ ሁሌም በእግዚአብሔር ተስፋ አድርጋለሁ። ማለት አንድ ነገር ከተፈቀደልሽ ይሆናል። እግዚአብሔር ከፈቀደ ይሆናል፣ ካልፈቀደው ደግሞ አይሆንም አይደለ? እኛው እምነታችንን ስለምንረሳ እንጂ የአብርሃም ባለቤት በስተርጅና ነው አይደለ ያረገዘችው የልጅ እናት የሆነችውና ያንን እንረሳለን። እና እግዚአብሔር ለሁሉም ነገር ጊዜ አለው እና እኔ ጊዜ ነው የሚፈታው ምንም አያስጨንቅም ምን ነበረ በፊትም ግን ያስጨንቀኛል።
በጣም እፈራለሁኝ። ልጅ እንዲኖረኝ ይፈልጋለሁ። ልጅ በጣም ነው የምወደው። የኔ ልጅ ስለሆነ ብቻ ስላልሆነ የሌሎች ልጆችንም ልጅ መንገድ ላይ ማለፍ አልችልም እና ለልጅ በጣም ፍቅር አለኝ። እግዚአብሔር አንዳንዴ ፍላጎቴን አይቶ በጣም መሳሳቴን አይቶ እንደው ይከለክለኝ ይሆን እፈራ ነበርና በአጋጣሚ ግን ያው ሁሌም ግን ተስፋ አድርጋለሁ እግዚአብሔር ሁሉን ነገር እንደሚያደርግ ስለማቅ ማለት ነው እና አንቸኩል እል ነበር እኔ አጋጣሚ እግዚአብሔር ደግሞ በአጭር ጊዜ መልስ ሰጥቶናል። እግዚአብሔርን የምንለምነው ነገር እናውቀዋለን። የምንጠፋበት ከሆነ አይሰጠንም፣ የምንድንበትም ከሆነ ደግሞ ይሰጠናል። የለመነውን የሰጠው ሰለሞንን ነው። ምንድነው የጠየቀው? ጥበብና ማስተዋል። ወዲያው ሰጠ። በዛም ጥበቡ ተጠቅሞበታል፣ አስተዳድሮበታል። ብዙዎች አሉ እግዚአብሔርን ጠይቁ ያገኙ። እመቤታችን ሐናና ኢያቄም ልጅ ባለመውለዳቸው እግዚአብሔርን ጠይቀው አይደል ይስቀየኛ። ካህኑ ዘካርያስ እግዚአብሔርን ጠይቁ የልቦናችንን መሻት ሁሉ እንደምናገኝ መጽሐፍ ቅዱስ ይነግረናል። በጸሎት የምትጠይቁት ነገር ሁሉ በማቴዎስ ወንጌል ይደረግላችኋል። ታላቁ አባታችን ጻድቁ ኢዮብ በልጅ እንደተባረከ በሀብት እንደተባረከ በብዙ ነገር እንደተባረከ እናውቃለን። ግን ሲሰጠው እግዚአብሔር እንዲያመሰግነው ሲሰጠው እግዚአብሔርን እልል ብሎ እንደተቀበለ ሁሉ እግዚአብሔር ደግሞ ሲወስድበት የተሰጠው ሀብት ሲነጠቅ ደግሞ እግዚአብሔር ሰጠኝ እግዚአብሔር ወሰደው የእግዚአብሔር ስም የተመሰገነ ይሁን ብሎ እግዚአብሔርን ሲያመሰግን እንመለከታለን ማለት ነው። ስለዚህ የእግዚአብሔርን ስጦታ ባገኘንም ጊዜ ባጣንም ጊዜ የተመሰገነ ይሁን። በነገራችን ላይ እግዚአብሔር ሲሰጥም ትክክል ነው፣ ሲነሳም ትክክል ነው ማለት ነው። እግዚአብሔርን ይሄን አድርገሃል ይሄን ሰርተሃል ብሎ የሚከሰው ማንም ሰው የለም። ሲሰጠንም ሲወስድብንም እግዚአብሔር ምንድነው ትክክል ነው ማለት ነው። ቅዱስ ጳውሎስ ሳታቋርጡ ጸልዩ ይላል። ሳታቋርጡ ጸልዩ ካለ በኋላ በሁሉ አመስግኑ ይላል። በሁሉ አመስግኑ። ይሄን አንቀጽ ስንመለከተው በሁሉ ስታጡም ስታገኙ ስትደሰቱም ስታዝኑም ማንን አመስግኑ ይላል? እግዚአብሔርን አመስግኑ ይላል። ስለዚህ አንድ ክርስቲያን አንድ አማኝ የክርስቶስ ተከታይ የሆነ ሰው እግዚአብሔርን ማመስገን ያለበት ሲያገኝም ሲያጣም ሲደህይም ሀብታምም ሲሆን በሁሉ አመስግኑ ላይ ተባለ። ስለዚህ እግዚአብሔርን ማመስገን የሚጠበቅብን በሁሉ ነው። ሲሰጠንም ሲነሳንም ስናገኝም ስናጣም ስናዝም ስንደሰትም እግዚአብሔርን ማመስገን እንዳለብን መጽሐፍ ቅዱሳችን በግልጽ ቋንቋ ይነግረናል ማለት ነው። ከቀደሙት አባቶቻችን ስንነሳ እነ አብርሃም ብናይ እነ ሳራም ብናይ እነ አብርሃም እነ ሳራ ሃይማኖተኛ ናቸው። ለብዙ ዓመታት ልጅ የለንም ብለው እግዚአብሔርን አናመሰግንም ብለው አልተነሱም። ልጅ ያተናል ሁሉ በልጅ ሲባረክና ሁሉ ወልዶ ልጅ ሲስም እንዴት እኛ አላገኘንም ብለው እግዚአብሔርን አናመሰግንም ማለት ነው። እግዚአብሔር የተመሰገነ ይሁን ስሙ የተመሰገነ ይሁን እያሉ በእምነታቸው ጸንተውና እግዚአብሔርን ስለለመኑት በኋላ ግን ያው ነገር ከመጀመሪያው ይልቅ የኋለኛው ያምራል እንደተባለው ሁሉ በኋላ ላይ ግን በሰርጅናቸው ዘመን ላይ ይስሐቅን በመስጠት ባርኳቸዋል። ስለዚህ እግዚአብሔር ሲሰጣቸውም ሳይሰጣቸውም እግዚአብሔርን አመስግነውታል ለማለት ነው። እግዚአብሔርን ቆይቼ ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ እንዳለ ቅዱስ ዳዊት በጽናትና በትዕግስት ሆነን አምላካችን እግዚአብሔርን ብንጠብቀው ሁሉን በጊዜው ውብ አድርጎ እንደሚሰራው በዚህ ሁሉ ጊዜ ግን ምስጋናን ልናጎድል እንደማይገባ እግዚአብሔርንም በሁሉ ልናመሰግን እንደሚያስፈልገን ቤተ ክርስቲያናችን ታስተምረናለች። ታዲያ በካቴድራላችን በሚገኘው የአቡነ ኪሮስ ጽላት ከመጣበት ጊዜ አንስቶ በእምነት ሆነው ገድላቸውንም በማዘል ጠበላቸውንም በመጠጣት ምጽዋት በማስገባት የነፍስ በረከታቸው ለሥጋ በመትረፍ ለጸሎት የተዘረጋ እጃቸው በልጅ እቅፍ ተሞልቶ በእንባ የለመኑት በደስታ ተመልሷል። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ተብሎ በያዕቆብ ምዕራፍ 5 ቁጥር 16 ላይ እንደተገለጸ እንግዲህ የጻድቁ አባታችን አቡነ ኪሮስ
ወደዚህ ካቴድራል እንዲመጡ የተፈለገበት ትልቅ ዓላማ ነበረው እና ብዙዎች ልጆቻችን ሕፃን ልጅ በማጣት ምክንያት እየተቸገሩ ስለነበረ የጻድቁ ጽላት ወደዚህ መግባት ቃል ኪዳን የሰጣቸው የመድኃኔዓለም ጽላት ነው ያለ። እሱም ቃል ኪዳን የሰጣቸው በልጅ ማጣት የተቸገሩ ብዙ ምዕመናን ልጆቻችን ስላሉ ቃል ኪዳን ወደ ሰጣቸው አባታቸው ወደ መድኃኔዓለም ጽላታቸው ቢመጣ በቃል ኪዳናቸው መሰረት ብዙ ገቢረ ተአምራት ይደረጋል በማለት ሰኔ 10 ቀን 2010 ዓመተ ምህረት በዚሁ በካቴድራሉ ሰበካ ጉባኤ ጽሕፈት ቤት ውሳኔ ተላልፎ በወቅቱ ለነበሩት በረከታቸው ይድረሰንና ለብፁዕ አቡነ ዳንኤል የድሬዳዋና የጅቡቲ የኬንያ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ሀሳቡ ቀርቦላቸው ሐምሌ 8 ቀን 2010 ዓመተ ምህረት በዚሁ በካቴድራላችን ጽላታቸው መጥቶ ገብቶ በዓሉን ማክበር ጀምረናል ማለት ነው። በቁጥር ልንገልጻቸው የማንችል ወጣት ልጆቻችን እንዲሁም ሕፃን በማጣት ሲቸገሩ የነበሩ ምዕመናን ብዙ ልጆችን አግኝተዋል። ሁል ጊዜ ዕለት በወር በገባ እየመጡ ቀሳውስቱም ተዘጋጅተው ስለሚጠብቁ ገድላቸውን ያዝላሉ ምዕመናን። ከዚያ አንድም ያፈረ እስካሁን ድረስ የለም። በደስታ በእልልታ ነው እየመጡ እየመሰከሩ ያሉት እና ብዙ ገቢረ ተአምራት እየተደረገ ነው ያለ በካቴድራላችን ላይ የጻድቁ ጽላት ከገባ በኋላ። የጻድቁን ገድል በማዘን በርካታ እናቶች ልጅ የሌላቸው ወላጆች ልጆችን አግኝተዋል። ይህንን ምናልባት በየአውደ ምሕረቱ ላይ ከነ ልጆቻቸው እየመጡ የመሰከሩ ሰዎች ስላሉ በተለይ በአካባቢው ላሉ ሰዎች ግልጽ የሆነና በአውደ ምሕረት የሚነገር ስለሆነ ብዙ እንግዳ ነገር አይደለም። በጣም የሚገርመኝ ግን ሁለት ሰዎች ያደረጉት ነገር ይገርመኛል። አንደኛዋ ለጓደኛዋ ነው የተሳለችው። ጓደኛዋ ልጅ አልነበራትም። ስለዚህ ልጅ እንዲሰጣት ተሳለች። በኋላ ያው ገድሉን ባዘለች በዓመቱ ልጇን ይዛ ከነ ልጇ ጓደኛዋም እሷም መጥተው ስለታቸውን ያስገቡበት ሁኔታ ይገርመኛል። እግዚአብሔር ስለ ወዳጅ ወይም ስለ ፍቅር ተብሎ የሚጸለይ ጸሎት እንደሚሰማ ያስተምረናል። እንደዚሁ አሁን በዚህ ባለፈው ባሳለፍነው ወር በጥቅምት ወር የአቡነ ኪሮስ በዓል ዕለት አበልጄ ልጅ አልነበራትም። ለአበልጄ ስለተሳልኩኝ ይኸው እሷ የ5 ወር ልጅ ታቅፋ ቤት ነው ያለችው። ስለቱን እኔ አምጥቻለሁ ብለው አንዲት እናት ይፈታሉ። እንግዲህ የአቡነ ኪሮስን ገድል አዝለው መንታ ልጆቻቸውን ይዘው 2 ልጅ ስለሰጠን 2 ጥላ አስገባን ያሉ ከትንሿ ጧፍ ጀምሮ እስከ በሬ ድረስ ስለታቸውን ያስገቡ በርካታ ወላጆች አሉ። ይሄ ደግሞ በየአውደ ምሕረቱ በየክብረ በዓሉ ላይ በአካል መጥተው ስለሚናገሩ እንዲያው ላልሰሙት ለማሰማት ካልሆነ በስተቀር በአካባቢው ያሉ ሰዎች ግልጽ የሆነ ነገር ነው። እንግዲህ ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔር በጻድቁ ላይ እንደከበረ እንደተመሰገነ ወቁ እንዳለ እኒህ ጻድቅ ጽላታቸው ከመታሳት ጀምሮ በርካታ ገቢረ ተአምራት እየተደረገ ነው። ይሄ ደግሞ እንዲያው በመነገር ብቻ ሳይሆን በአይን በየአውደ ምሕረቱ ላይ መጥተው ማንም ሊያየው ይችላል። እግዚአብሔር የመዳኛችንን ወይም የመጠበቂያችንን ነገር አብዝቶል። ምክንያቱም ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ እናንተን የሚቀበል እኔን የሚቀበል የላከኝን ይቀበላል፣ ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅን በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል ብሎ ቅዱሳንን በአማላጅነታቸው ብንጠቀምባቸው ብንማጸናቸው ተጠቃሚዎች እንደምንሆን ባለቤቱ በስፋት ተናግሯል። ይሄ ብቻ አይደለም። ለሐዋርያቱ ሲናገር እናንተን በእኔ የሚያምን እኔ የምሰራውን ከኔም በላይ ይሰራል በማለት እርሱ በአካለ ሥጋ ከነበረበት በላይ ቅዱሳን ተአምራት ሊያደርጉ እንደሚችሉ ራሱ ባለቤቱ ቃል ገብቶላቸዋል እና ስለዚህ ሁላችንም
በቅዱሳኑ ጸሎት እንድንጠቀም መልእክታችንን እናስተላልፋለን። በተለይ የአቡነ ኪሮስን ገድል በማዘል ብዙ እናቶች፣ ብዙ ወላጆች እየተጠቀሙ ስለሆነ ይህንን ላልሰሙት በማሰማት በቃል ኪዳናቸው እንድንጠቀም አሳስባለሁ። ውድ ኦርቶዶክሳውያን ተዋሕዶ ልጆች መጥታችሁ የጻድቁን የአቡነ ኪሮስን ገድል በማዘል የተቸገራችሁበት የተጨነቃችሁበት የልጅ ማጣት ችግር እንደሚፈታላችሁ አምናችሁ መጥታችሁ ገድላቸውን ብታዝሉ የጻድቁ አማላጅነት ግዳጅ ስለሚፈጽም ቅዱስ ያዕቆብም እንዳለው የጻድቅ ሰው ጸሎት ግዳጅን ትፈጽማለች እንዳለው በተሰጣቸው ቃል ኪዳን ብዙዎች ችግራቸው እየተፈታ ስለሆነ አንደኛ ሐምሌ 8 ቀን ክብረ በዓላቸው ነው። በዚሁ በካቴድራላችን ይከበራል። ሌላው ታኅሳስ 8 አባታችን የአቡነ ኪሮስ ዓመታዊ በዓል አለ። በየወሩ በቅዳሴ እየታሰበ በዓላቸው ስለሚዘከር መታችሁ ገድላቸውን እያዘላችሁ ከችግራችሁ ብትገላገሉ በማለት የካቴድራሉ ሰበካ ጉባኤ ጽሕፈት ቤት ጥሪውን ያስተላልፋል። ስለዚህ ምዕመናን ተቸግሮ ቤት መቀመጥ ሳይሆን በዚህ በምስራቁ አህጉረ ስብከት ከአዋሽ በታች ባለው ሀገረ ስብከት ውስጥ 3 አህጉረ ስብከቶች አሉ። የምስራቅ ሐረርጌና የሶማሌ ሀገረ ስብከት እንዲሁም የኛ የራሳችን የድሬዳዋ ሀገረ ስብከት። በእነዚህ አህጉረ ስብከቶች ውስጥ ያለው የጻድቁ አባታችን የአቡነ ኪሮስ ጽላት ያለው እዚህ ድሬዳዋ ደብረ ሰላም መድኃኔዓለም ካቴድራል ስለሆነ ሁላችሁም እየመጣችሁ ከችግራችሁ ብትገላገሉ ለማለት ነው። እግዚአብሔር አምላክ ጸሎታችንን ልመናችንን ተቀብሎ ጻድቁ በገባላቸው ቃል ኪዳን መሰረት የሁላችንም ችግር እንዲፈታ እግዚአብሔር በቸርነቱ ይርዳል። እንግዲህ የቅዱሳን አማላጅነትን በመተማመን ከቃል ኪዳናቸው በረከትን እናገኝ ዘንድ ልናከብራቸውና ልንዘክራቸው እንደሚገባን ከዚህም ባለፈ በእያንዳንዱ የሕይወታችን አጋጣሚ ሁሉ እግዚአብሔርን ልናመሰግን እንደሚገባን በዚህ ዘጋቢ ፊልም ተመልክተናል። ስለዚህ በእጃችን ያለውን ወርቅ ገንዘብ አድርገን በደጃችን ያለውን ይህንን መድኃኒት ተጠቅመን የቅዱሳንን አሰረ ፍኖታቸውን ተከትለን በምድር ለሥጋችን ዕረፍትን መረጋጋትን ለነፍሳችን ደግሞ ርስት መንግሥተ ሰማያትን ወራሾች ያደርገን ዘንድ አምላካችን እግዚአብሔር ከቅዱሳን ረድኤት በረከት ያካፍለን እያልን ሰምቶ ከመጥፋት ያድነን ዘንድ የቅዱሳን ጸሎት በረከታቸው ከሁላችን ጋር ይሁን። አሜን።